ዘንድሮ የሪሚዲያል ተማሪ ሆናችሁ እንዲሁም ደግሞ የፍሬሽማን ተማሪ ሆናችሁ ገና አዲስ ወደ ዩኒቨርሲቲ የምትገቡ ተማሪዎች ካላችሁ ይህ መልእክት ለእናንተ ነው። ከላይ እንደምትመለከቱት ስለ ቲን ነምበር አሁን አወራችኋለሁ። መንግስት ለዩኒቨርሲቲ ተማሪዎች ቲን ነምበር እንዲያወጡ ከቅርብ ጊዜ ወዲህ እያሳሰበ ይገኝ ነበር እና ከአንዳንድ የዩኒቨርሲቲ ተማሪዎች እንዳገኘሁት መረጃ መሰረት ቲን ነምበር ብታወጡ አይከፋም፣ ደግሞ ባታወጡም ችግር የለውም የሚባል ወሬ እየሰማሁ ነው። ስለዚህ እናንተ ቲን ነምበሩን ብታወጡ መልካም ነው። የሪሚዲያል ተማሪዎችም እንዲሁም ደግሞ የፍሬሽማን ተማሪዎችም ወደ ዩኒቨርሲቲ ስትገቡ ገና የዩኒቨርሲቲ ገብታችሁ ሬጂስተር ስታደርጉ ወይም ደግሞ ስትመዘገቡ በዛው የቲን ነምበራችሁ አብሮ ከምዝገባው ሂደት ጋር ይካተትላችኋል ማለት ነው። ስለዚህ እንግልት ውስጥ ከምትገቡ እንዲሁም ደግሞ ሌላ ሰጣ ገባ ውስጥ ከምትገቡ እናንተ ገና ወደ ዩኒቨርሲቲ ስትሄዱ እዚሁ ጨርሳችሁ መሄድ ያለባችሁ አንድ ነገር ቢኖር ቲን ነምበር ነው። ስለዚህ ቲን ነምበሩ ለምን አስፈለገ የሚል ጥያቄ ሊነሳባችሁ ይችላል። ስለዚህ ቲን ነምበሩ ያስፈልገው ዋነኛ ምክንያት መንግስት እናንተን ለማስተማር የሚያወጣቸው ወጪዎች አሉ። ወይም ደግሞ 5 እና 6 ዓመት ስትማሩ በነፃ ነው የምትማሩ። እሱ ነፃ ማለት ኮስት ሼሪንግ ነው። እናንተ ምንም አትከፍሉም። ነገር ግን ትምህርታችሁን ጨርሳችሁ ወደ ስራ ስትሰማሩ ወይም ደግሞ ትምህርታችሁን ከጨረሳችሁ በኋላ ከምታገኙት የወር ገቢያችሁ ወይም ደግሞ ከምታገኙት ገቢያችሁ ላይ የሚቀነስ እንዲሁም ደግሞ ወደ ዩኒቨርሲቲያችሁ የሚገባ ገንዘብ ይኖራል። ስለዚህ ያሃ ኮስት ሼሪንግ ይባላል። ስለዚህ ለዛ ኮስት ሼሪንግ ቲን ነምበሩ አስፈላጊ ነው የሚል መረጃ አግኝቻለሁ። ስለዚህ እናንተ ወደ ዩኒቨርሲቲ ከመግባታችሁ በፊት መጀመሪያ ቅድመ ዝግጅታችሁ የሚሆነው ከቲን ነምበር ይሆናል ማለት ነው። ቲን ነምበሩን ደግሞ እንዴት ልታወጡ እንደምትችሉ ነግራችሁ። ቲን ነምበራችሁን የምታወጡበት ዋነኛው ነገር ብዬ የማስበው አንደኛ ክፍለ ከተማ አቅራቢያችሁ ወደሚገኘው ክፍለ ከተማ ትሄዱና ስለ ቲን ነምበር መረጃ ትወስዳላችሁ። እንዴት እንደሚወጣ ፕሮሰሱን ትጠይቁና ታወጣላችሁ። አለበለዚያ ደግሞ ስለ ቲን ነምበር የሚመለከተው ዋነኛ አካል ገቢዎች ቢሮ ስለሆነ ቀጥታ ወደ ገቢዎች ቢሮ ሄዳችሁ ቲን ነምበራችሁ ማውጣት ትችላላችሁ። እኔ ማውጣ ከሆነ ሙሉ ፕሮሰሱን እነግራችኋለሁ። ነገር ግን እናንተ ወደ ዩኒቨርሲቲ ከመሄዳችሁ ወይም ደግሞ ምደባ ከመመደቡ በፊት እናንተ ቀድማችሁ ቲን ነምበራችሁን አውጡ። የምታወጡት በዚህ መሰረት ነው። ስለዚህ አስፈላጊ ነው። ቲን ነምበራችሁን አውጥታችሁ ቅድመ ዝግጅታችሁን ከዚህ ጨርሱ። ምናልባት የተሳሳትኩት ነገር ካለ እታረማለሁ። ኮመንት ላይ አስቀምጡልኝ። ሀሳብ አስተያየት ካላችሁ ኮመንት እና ኢንቦክስ አድርጉልኝ። ይቅናችሁ።